እንዲሁም በሌላ ተያያዥ ጉዳይ ባልና ሚስት በጋብቻቸው ውስጥ ያፈሩትን ንብረት የመካፈል መብታቸው ዘላለማዊ ወይም ያለ ጊዜ ገደብ ነው በማለት የፌዴሬሽን ምክር ቤት በመዝገብ ቁጥር 7712 ሰኔ 3 2012 ውሳኔ የሰጠ መሆኑ ይታወሳል። እንደሚታወቀው በቤተሰብ ሕጉ የባልና ሚስት የጋራ ንብረት ክፍፍል ጥያቄ ማቅረቢያ ጊዜ ገደብ በግልጽ አልተደነገገም። ታዲያ እንዲህ አይነት ሁኔታ ባጋጠመ ጊዜ ማለትም አንድ ሕግ ስለ አንድ መብት ወይም ግዴታ መጠየቂያ ወይም ክስ ማቅረቢያ የጊዜ ገደብ በግልጽ ባልደነገገ ጊዜ ክፍተቱን ለመሙላት በፍትሐ ብሔር ሕግ ቁጥር 1676 ወይም 1676 ንዑስ አንቀጽ 1 እና 1845 የተመለከተው የ10 ዓመት የይርጋ ጊዜ ተግባራዊ እንደሚደረግ ከሕጉ ለመረዳት ያስችላል። ሆኖም ግን የባልና ሚስት የንብረት ክፍፍልን አስመልክቶ በቤተሰብ ሕጉ የተፈጠረውን የይርጋ ጊዜ ክፍተት ከፍትሐ ብሔር ሕግ ቁጥር 1676 ንዑስ አንቀጽ 1 እና 1845 አኳያ ተርጉሞ በመሙላት በጋብቻ ውስጥ የተፈራ ንብረት የክፍፍል ጥያቄ ጋብቻው ከፈረሰበት ቀን ጀምሮ በ10 ዓመት ውስጥ ካልቀረበ በይርጋ ይታገዳል የሚል ትርጉም መስጠት የተፋቾችን ሕገ መንግስታዊ የንብረት መብት የሚጥስ በመሆኑ በሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 1 እና 7 አንቀጽ 50 ንዑስ አንቀጽ 5 አንቀጽ 55 አንቀጽ 79 ንዑስ አንቀጽ 1 እና አንቀጽ 9 ንዑስ አንቀጽ 1 መሰረት ተፈጻሚነት የለውም በማለት ባልና ሚስት በጋብቻቸው ውስጥ ያፈሩትን ንብረት የመካፈል መብታቸው ዘላለማዊ ነው ወይም በጊዜ ሊገደብ አይችልም ወይም በማናቸውም ጊዜ መጠየቅ የሚችሉት መብት ነው ሲል የፌዴሬሽን ምክር ቤት በመዝገብ ቁጥር 77/12 ሰኔ 3 2012 ወስኗል።